ለዛሬው ቪዲዮ መነሻ ያደረግነው ቃል የማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እንዲህ የሚል ቃል ነው። እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ልባሞች፣ እንደ ርግብ የዋሆች ሁኑ ይላል እግዚአብሔር። ሰላም ጤና ይስጥልን። እንዴት ናችሁ? ዛሬ ብልጥ ክፉና አስመሳይ ሰዎችን እንዴት ሞኝ መስለን 100% ማሸነፍ እንደምንችል 10 ቴክኒኮችን ይዤላችሁ መጥቻለሁ። አውትስማርት ኤኒዋን ሳይለንሲ። ውድ ተመልካቾቻችን፣ አንዳንድ ሰዎች በመጮህ ለማሸነፍ ይሞክራሉ። አንዳንድ ሰዎች ደግሞ ብልጣብልጥ የሆኑ ክፉና አስመሳይ ከመሆናቸው የተነሳ የዋህ ሰዎችን ስነልቦናቸውን ሲጎዱት ከማህበራዊ ህይወት ሲያገሏቸው እናስተውላለን። ታዲያ እነኚህ አይነት ብልጥ ክፉና አስመሳይ የሆኑ ሰዎችን እንዴት ነው እኛ የስነልቦና የበላይነት በእነሱ ላይ ልንቀዳጅ የምንችል የሚለውን ነው ምነግራችሁ ማለት ነው። ሰዎች ሳያውቁ በአይምሮ ጨዋታ ብቻ እንዴት ነው የምናሸንፋቸው? የኃይል ቴክኒክ እንጠቀማለን። 10 ቴክኒኮች ምን ምን ናቸው? አንደኛ ብዙ አለመናገር ነው። አንደኛ ብዙ አትናገር የሚል ህግ ነው። ብልጥ ሰዎች መረጃ ካንተ ለመውሰድ ካንቺ ለመውሰድ ይሞክራሉ። ብዙ በማናገር አንድ ቃላት ሸንቆጥ በማድረግ ብዙ እንድትዘረዝሪ እንዳልጀዚራ ብዙ ሐሳብ እንድታብራሪ ያደርጉሽና በራስሽ አንደበት ራስሽን ጠምደው ይጥሉሻል። እነዚህ ሰዎች ብዙ የሚያናግሩ ቁስልን፣ ስሜትን አስበውና ጠብቀው በመንካት የሰውን በተለይ በቅርብ አብረውን የሚሰሩ ሊሆኑ ይችላሉ፣ አብረውን የሚኖሩ ጎረቤቶቻችን ሊሆኑ ይችላሉ፣ ዋቴቨር ፖለቲከኞች ሊሆኑ ይችላሉ፣ ዋቴቨር እና በተለይ በቅርብ የሚያገኙን ሰዎች ሲሆኑ እነኚህ ሰዎች ስስብልታችን ወይም ስሜታችንን ለመረዳት ስለሚሞክሩ ስሜታችን ላይ ሊጫወቱ ይሞክራሉና ከአንደበታችን ሐሳብ ለማግኘት ይጥራሉ። አነስተኛ ንግግር ማድረግ ግን ኃይልን ያጎናጽፈናል። ስለዚህ ጥቂት ቃላትን መናገር፣ በዝምታ ነገሮችን ለማለፍ መሞከር ነው። ሁለተኛው ስሜትን አለመግለጽ። ብዙ ጊዜ ሰዎች አይደለም የሰውን ልጅ ይቅርና የአካባቢውን ሁኔታ እንኳን ከሚያደርገው እንቅስቃሴ ተረድተን ክረምቱ ሊገባ ነው፣ በጋው ሊወጣ ነው እንላለን አይደል? ደመናው ሲንቀሳቀስ፣ ፀሐዩ ሲቀዘቅዝ እያየን የንፋሱን አቅጣጫ በማየት የፀሐይን የመግቢያ መውጫ ሁኔታ በመረዳት አካባቢን እንኳን ከስሜቱ ለመረዳት እንሞክራለን። ስለዚህ ያ ሲሆን ቀድመን እንዘጋጃለን ማለት ነው። ዝናብ ሊመጣ ነው ብለን እንዘጋጃለን። ለምን? የአካባቢውን አትሞስፌር ለውጡን እያየን ማለት ነው። ጀስት ያ ዝግጅት ለተፈጥሮ ዝግጅት መልካም ነው። ዝናብ ሊመጣ ነው፣ ጥላ ይዘህ ትወጣለህ። ዝናብ ሊመጣ ነው፣ የማገዶ የሚሆን እንጨት ታቀርባለህ። ነገር ግን የተሰጣ ልብስህ ልታስገባ ትችላለህ። ለምን? የአካባቢውን የአትሞስፌሩን ሁኔታ ስለገለጸው በራሱ ተፈጥሮ ስለምትረዳ ማለት ነው። ነገር ግን በሰው ልጆች ላይ ሲሆን ይሄ ከባድ ነው። ዝናብ ሊመጣ ነው ብለህ የተሰጣ ልብስህን እንደምታስገባ ሁሉ አንተ ስሜትህን በተለይ በዙሪያህ ላሉ መልካም ላልሆኑ ሰዎች ስሜትህን እየገለጽከው ከሆነ ስሜትህን መቆጣጠር የማትችልና ስሜትህን በአደባባይ የምታወጣ ሰው ከሆንክ እነኚህ ከዙሪያ ያሉ ሰዎች ለአንተ ስሜት ምንም ግድ አይሰጣቸውም። ለምን እንቁራሪት አትመስልም? ምን አገባቸው? ስለዚህ ስሜትህን ተጠቅመው ድባብህን እያዩ ዋው ዛሬ ትንሽ ደብሮታል፣ ዛሬ ሳይተኛ ነው ያደረ፣ ቢዚ ሆነህ ካዩህ ዋው ዛሬ ትንሽ የፈራ ይመስላል፣ ዛሬ ስራውን አልጨረሰም መሰል ፍራስትሬት አድርጓል። እንደዚህ አይነት እንዲሉህ መፍቀድ የለብህም። ሶ you have to hide your emotion። ስሜትህን መደበቅ መቻል አለብሽ። ቢካልም ያ ማለት ግዴታ ሀዘን ፊት ማሳየት ብቻ አይደለም ስሜትን የሚያሳይ የደስታ ኦቨር የሆነ ደስታ ባይዘወይ ስሜትን ያሳያል። በመጽሐፍ ቅዱስ እንኳን ክርስቶስ ወደ ጌቴሴማኒ ደሴት ሄዶ ሲጸልይ በቆሮንቶስ
እና ምንድነው እንደፈራ ሰው ሁሉ አብስቶ ቃላትን ይናገር ጀመር፣ ሰይጣን ቀርቦ እንዲፈትነው ይላል። ገብቶሃል? ለምንድነው እዚህ ጋር በጣም ብዙ ስትናገር በጣም ኦቨር ደስተኛ መስለህ ስትታይ በቃ ማለት ሌብል መሆን አለብህ። ያም ቢሆን የቅዠት ምልክት ይሆናል ማለት ነው። ገብቶሃል አይደል? በጣም ቁጠኛ ቁጡም መሆን የለብህም። ያ ማለት ውስጥህ ሌላ ችግር እንዳለ ያሳያል። በጣም ኦቨር ደስተኛ መሆንም ማለት በቃ ቢካልም ባጭሩ ፍርሃትን ያሳያል። ቁጣ፣ እነዚህ ነገሮች ቢካልም መሆን አለብህ። በቃ የተረጋጋ መሆን አለብህ። ሶስተኛው ሞኝ መምሰል ነው። ሞኝ መምሰል እንግዲህ 10 ቴክኒኮች፣ አንደኛው ብዙ አትናገር ነው። ሁለተኛው ስሜትህን አትግለጽ። በቃ ስሜትህ ያለህበትን ሁኔታ ለሰዎች እንዲገልጽ መሆን የለበትም። ደስታም ቢሆን ሀዘን አይመለከታቸውም፣ ሊረዱ አይገባም። ስሜትህን አትግለጽ። ሶስተኛ ሞኝ ምሰል። ብዙ ሰው ማድረግ የማይችለው ነገር ግን ትልቅ የጠላት ዊፐን ሞኝ መምሰል ነው። የእውነት ምነግራችሁ ይሄ ከራሴ ተሞክሮ የተጠቀምኩበትን ነው ምነግራችሁ። በጣም ሞኝ መስዬ ብዙ ሰዎችን ቀድሚያቸው ያለፍኩበት የፈተና ጊዜ ነበረ። ሞኝ መስዬ ምስኪን መስዬ ፈተናዎችን እስከማልፍ ድረስ ያለፍኩበት ሁኔታ ነበረ። ምስኪን ዋይ ኖት ለምን ጎዳኒስት አልመስልም? አይ ዶንት ኬር። ዋናውን ያለመሆኔ ነው አይደል? ዋናው አለመሆኔ ነው እንዴ። ክርስቶስ ከሰማይ ሰማያት ከዙፋኑ ወርዶ ከዘባነ ኪሩቤል ወርዶ በአህያው ውርንጫ ጀርባ ላይ ሲቀመጥ ሰው መስሏቸው ነበር አይሁድ የሰቀሉት አይደል እንዴ? እግዚአብሔርን በጣም ከመውደዳቸው የተነሳ አይሁድ ባይዘወይ ክርስቶስን ይቅርታ ወደ ሃይማኖቱ ሄድኩ እንጂ ክርስቶስን እግዚአብሔርን በጣም ስለሚወዱ ነው አይሁድ ክርስቶስን የሰቀሉት። ለምን በሉ እነሱ ክርስቶስ የመሰላቸው ሰማይ ምድርን ሞልቶ በመለኮቱ መገለጽ እንዴ። እንደዛ ሆኖ ቢመጣ ማየት የሚችል ሰው አለ እንዴ እግዚአብሔርን? ስለዚህ ክርስቶስ ባጭር ቁመት ተወስኖ ባጭር ቁመት ተገልጾ በጠባብ ደረት ተወስኖ ሲያዩት ሰው መሰላቸውና ሰቀሉት። አንተ ደግሞ ለምን የእግዚአብሔር ልጅ ነኝ ትላለህ ብለው ማለት ነው። ክርስቶስ ግን ሰው መስሎ ስለመጣ መለኮትነቱን አላጣም አይደል? በቃ ዋናው ከአህያው ውርንጭላ ላይ ስለተቀመጠ ክርስቶስ መሆኑን አላጣም አይደል እንዴ? ጀስት እንደዛ ነው። እና እመቤታችን በግብጽ በረሃ ሄዳ ስትለምን አንቺን የመሰለች ልዕልት ቆንጆ ጸባይ ክፉ ብትሆኝ ይሆናል እንጂ መቼ ከመጋረጃ ተወጭ ነበር ብላ ትምአር ስትሰድባት ለስም አጠራሯ ክብር ይግባትና እመቤታችን የእመቤታችን ርህራሄትነት መልካምና ቅድስትነት ይለወጣል እንዴ? አይለወጥም። ያ ማለት ሞኝ ስለመሰልክ ሞኝ አትሆንም። በቃ በዚህ ዘመን ብዙ ሰዎች የሚያሳድዱህ የሚፈታተኑህ የምትበልጣቸው ሲመስላቸው ነው። ከበታቻቸው ሆነህ ከታየህ ከመሰልክ ሁን አይደለም ያልኩ። ያማ ምን ዋጋ አለው? የበታች መስለህ ከታየህ ጅላጅል መስለህ ከታየህ ግን ጅል ሳትሆን ማለት ነው መስለህ ከታየህ ሰዎቹ በቃ ላንተ በጣም ስማርት ነው የሚሆኑት። አንዳንድ ጊዜ ሰዎች ዝቅ አድርገው ሊያዩ ሁሉ ይችላሉ። ሞኝ ስትመስል ፍሬ ያለህ ራሱ አትመስላቸውም። ፊታቸውን ያሳዩሃል፣ ትክክለኛ ፊታቸውን፣ ሐሳባቸውን እንደፈለጉ ይናገራሉ። ምክንያቱም ሐሳብ ምትረዳ ቅን የሚገባ ሁሉ አይመስላቸውም። ሞኝ መሆን አስፈላጊ ነው ማለት ሁሉም ሰው ጋር አይደለም። እንደዚህ አይነት ብልጥ ሰዎች ሲገጥሙን ክፉና አስመሳይ እንደ ቀበሮ አይነት በቃ የሆኑ ሰዎች የእግዚአብሔርን ሕግ የረሱ በጣም ለሆዳቸው ብቻ የሚኖሩ ማለት በዚች ዓለም ላይ ለዘላለም የሚኖሩ የሚመስላቸው ሰዎች ጋር ሲያጋጥሙህ ነው እንጂ ከሁሉም ሰው ላይ እንደዚህ ሆኖ መኖር አይቻልም። ባህሪህም ይቀየርና ይህንን ነገር እየለመድከው ሄደህ ሌላ ሰው ትሆናለህ። ስለዚህ ሞኝ መምሰል ጥሩ ነው ማለት ነው። ሰዎቹ አንደርማይን እንዲያደርጉሃል። አንተ አት ዘ ቶፕ ኦፍ ዘ ሌብል ተገኝተህ ያኔ እንዴ ማን ነበር ያ ሰው ይላሉ ማለት ነው። አይደለም እንዴ? አራተኛ ብዙ አዳምጥ። ሰዎች ራሳቸው ሲያወሩ ሚስጥራቸውን ያወጡልሃል። ምክንያቱም አንዴ አባቴ ምን ይላል? አባቴ የቅኔ ሊቅ ነውና እኔ ነኝ እንዲያውም ተናጋሪ በጣም ማለት አባቴ በጣም የሚገርም አባት ነው ያለኝ እግዚአብሔር ይመስገንና ልጆቼ ይላል ብዙ አትናገሩ፣ ብዙ ከመናገር አንዷ ቃል ስህተት ትሆናለች አለ። ወይ ሚስጥራችሁን ታወጣለች ወይም ደግሞ ሰዎችን ታስቀይማለች ይለኛል አባቴ። እና ያውም እኔ በደንብ አልተከተልኩትም እውነት ለመናገር እንጂ ብዙ መናገር ተናጋሪውን ሚስጥር ያስወጣዋል ማለት ነው።
ያ ስለዚህ ብዙ ታዳምጣለህ። ከዛ በኋላ ከሚናገሩት ነገር ተነስተህ አቅጣጫ ትይዛለህ ማለት ነው። 5ኛ ፈጣን ምላሽ አትስጥ። ዋቴቨር ስሜትክን የሚጎዱ ቃላቶች ራሱ ከዛኛው ወገን ቢመጡ ቢካልም ኮንትሮል ዮር ሰልፍ፣ ኮንትሮል ዮር ኢሞሽንህን ስሜትክን ተቆጣጥረህ ቶሎ ምላሽ አለመስጠት። ኢቭን ለመጥፎ ነገሮችም ሆነ ለመልካም ነገሮች ባይዘወይ ቶሎ ምላሽ አለመስጠት መታደል ነው። ትንሽ ዝምታ ሰውን ያስፈራዋል። ዝም ያለ ሬሳ እንኳን የሚፈራው እኮ ዝም ስላለ ነው ይባላል። ዝም ያለ ነገር ቁልፍ የለውም ጋይስ። በቃ ዝም ያለ ነገር ያስጨንቃል። you have to be silence። ስለዚህ ዝም ስትል አንተ ሩሙን፣ አካባቢውን፣ ድባቡን ትቆጣጠረዋለህ። ስለዚህ ፈጥነህ መልስ አትስጥ የሚል ፕሪንሲፕል ነው። 6ኛ ሁሉንም አትመን። አንዳንድ ሰዎች አሉ በቃ ወዳጅ የሚመስሉ በጣም ደስ የሚሉ ቃላቶች የሚጠቀሙ በቃ ግን ውሸት ውስጣቸው ቀበሮ የሆኑ ሰዎች አሉ። በተለይ ይሄ ለሴቶች ቢሆን ጥሩ ነው። ሴቶች አንዳንድ በተለይ ማለት ህይወትንም የሚነካ ስለሆነ ነው ወደ ሴቶች የሄድኩትኝ። አንዳንዴ ማሬ ወለላይ የኔ ቆንጆ የኔ ፍቅር ምናምን የሚሉ ወንዶች አሉ። እንደነዚህ አይነት ወንዶች በቃ ወይኔ ያኔን አባት ስማም እንዴት እንደሚያቆላምጠኝ ምናምን የሚሉ ሴቶች አሉ። እንዴ የውሸቱን እንደሆነስ የሚያቆላምጥሽ ምን ታውቂያለሽ? የሆነ ነገር ለመጠቀም እና እኔ ገጥሞኛ ቃል አጭበርባሪ ወንድ ማለት እና በቃ በስማ እኔ እንጃ ማለት በቃ የሆነ የለም የሚጠቀማቸው ቃላቶች በቃ ሊዘምርልሽ ትንሽ ሊቀረው ነው፣ ግን ደግሞ ውስጡ ተኩላ። ጣፋጭ ቃላት ውስጥ አንዳንዴ መርዛማ ድርጊቶች ይኖራሉ። ጣፋጭ ቃላቶችን አለማመን፣ ሁሉንም አለማመን። ያ ማለት አስመሳይ፣ ቅድም እንዳልነው ከርዕሱ አስመሳይ፣ ብልጥና ክፉ ሰዎችን ማሸነፍ የምንችልበትን ትሪክ ነው የምናወራው አይደል እንዴ? እንግዲህ ያ ሰው በጣም ስሜትሽን የሚቆጣጠሩ ቃላቶችን ንግስት እያደረገ የሚያወራው ቃል ለምሳሌ በሴትም ሊሆን ይችላል በወንድም ዋቴቨር ባይዘው ግዴታ በሴት አይደለምና ዋቴቨር ማንኛውም ሰው ጎረቤትም ሊሆን ይችላል፣ የሥራ ጋር ሊሆን ይችላል፣ አለቃ ሊሆን ይችላል፣ ፖለቲከኛ ሊሆን ይችላል። ዋቴቨር ለራሱ ጥቅም ሲል የሆነ ነገር ከናንተ ጋር ለመጠቀም ሲል ስሜታችሁን ለመጠቀም፣ ጉልበታችሁን ለመጠቀም፣ ዕውቀታችሁን ለመጠቀም፣ ጾታዊ ግንኙነታችሁን ጊዜያዊ ለመጠቀም ሊሆን ይችላል። በጾታም ከወሰድ ነው እንደኚህ አይነት ነገሮችን ለመጠቀም ሐሳባችሁን ለመቆጣጠር ሲል ጣፋጭ ቃላቶችን የሚጠቀም ሰው አለ። ስለዚህ እነዚያን ቃላቶች በደንብ ዲስቲንግዊሽ ማድረግ መለየት ያስፈልጋል። ማመን አስፈላጊ አይደለም ሁሉንም ማለት ነው። 7ኛ ደንበር ማስቀመጥ ነው። this is the big issue። ይህ ዋናው ነገር ነው። ደንበር ማስቀመጥ አለብን። ለምሳሌ ማንፈልገውን ነገር አንፈልግም ማለት መቻል ማለት ነው። እኔ አሁን የማይመስለኝ ነገር ከሆነ ነው ምል። የሆነ ጊዜ አንዲት ሴት ናትና አንድ በቃ ማለት ልመልሰው ማልችል ነገር አመጽታ ልሰጠኝ ሞከረች። ማስከፋት ሴት አይደለችም። በጣም መወዳት ናት እውነት ለመናገር የነበረ ስቲል አሁንም መወዳታለሁ። ግን በቃ ያን ነገር ስታመጣው አልተመቸኝም። በቃ ስላልተመቸኝ ነው አልኳት። እንዴ ለምን አለችኝ። እንዴ አልፈልግም አልኳት። በቃ ማለት ኢቭን ውሳኔ ቅጽበታዊ እንደሆነ ያሳያል። ሳይው ደስ አላለኝም ኖ አልኳት። በቃ you have to be say no። ስለዚህ ኖ ማለት መልመድ፣ ደንበር ማበጀት። ለምሳሌ ስራ ቦታ ከሆነ የምትሰሩበት መስሪያ ቤት ላይ ሊሆን ይችላል። አለቃችሁ በስራ ብቻ ግንኙነቱ ከሆነ በስራ ብቻ ነው ሊያወራችሁ የሚገባው። ቀልድ ነገሮችን የማይጠቅሙ ቃላቶችን በቃ መናገር የለበትም። ስለ ቁመናሽ እንዲናገር ዋው ዛሬ ደግሞ አምሮብሻል ማለት የለበትም። በቃ ምን አገባው። ዛሬ አምሮብሻል ሊልሽ የሚገባው ፍቅረኛሽ ነው፣ ወይም ደግሞ ወንድምሽ ሊሆን ይችላል። ገብቶሻል አይደል? ወይም ደግሞ ሌላም ሰው ሊሆን ይችላል። በተገናኘሽበት አግባብ ነው አስተያየቶች እንዲመጡ መፍቀድ ያለብሽ። ስራ ቦታሽ ነው። ስራ ቦታ ላይ አምሮብሻል፣ ልዕልት ሆነሻል፣ ተሰቅለሻል፣ ወርደሻል የሚሉ አመለካከቶች፣ አስተያየቶች በተለይ ባለቆችሽ አቅጣጫ እንዳይመጡ ማድረግ አለብሽ። በቃ ቢኮዝ አለቆችሽ ጋራ ግንኙነትሽ በስራና በስራ ብቻ ነው። በቃ አለቀ። አፕ ኤንድ ዳውን መኖር የለበትም። ድንበር ማስቀመጥ። የሴት ጓደኛሽ
ድንበሯ እስከምን ድረስ ነው? አቤትሽ እየመጣች ማደር መዋል፣ ያንቺን ቤት ቁልፍ ተቀብላ የፈለገችውን ዕቃ ይዛ መሄድ ምናምን፣ ስልክሽን ይዛ የጓደኛዬ ስልክ ነው ብላ በአንቺ ስልክ መደወል፣ በአንቺ ስልክ ቴክስት ማድረግ አይቻልም። you have to make a most boundary ታስቀምጪ ይገባል። ባውንደሪ ሁሉንም ነገር ከያዘችው አንድ ቀን ስትጣይ ምን ውስጥ ነው የምትገቢው? የራስሽን ቁልፍ ራስሽ ነሽ መያዝ ያለብሽ፣ የህይወትሽን ቁልፍ ማለት ነው። ስለ ፍቅረኛሽ አሁን ሴት ጓደኛ ትኖርሻለች አይደለ? ያቺ ሴት ጓደኛሽ ብልጥ ትሁን አትሁን አታውቂያትም። ስለዚህ ስለ ፍቅረኛሽ እኔ የእውነት ልንገርሽ፣ የኔን ፍቅረኛ ጓደኛዬ እስካሁን ሴት ጓደኛዬ ስሙን እንኳን አታውቀው። እውነት ምነግርሽ ስሙን ራሱ አታውቀው። በቃ አታውቀው። ምን አገባት? እሷና እኔን ጓደኛ እንጂ የኔ ፍቅረኛና እሷ አይደሉም ጓደኛ እኮ። በቃ አለቀ። ባውንደሪ ያስፈልጋል። የኔ ሴት ጓደኛ ስለኔ ማወቅ ያለባት እስከምን ድረስ ነው የሚለውን በቃ ነገ ባሌን ታውቀዋለች ሳገባው፣ አባቴን እናቴን ታውቃለች፣ እህት ወንድሞቼን ታውቃለች፣ ቤቴን ታውቀዋለች፣ እኔን ታውቀኛለች። በቃ አለቀ። ባውንደሪ you have to make a boundary። ስለዚህ ደንበር ማስቀመጥ 7ኛው ማለት ነው። 8ኛው የሚያበሳጭህን ነገር አትግለጥ የሚለው ህግ ነው። በቃ ይህ በጣም በተለይ አሁን ባለንበት ሲቹዌሽን በጣም ወሳኝ ነገር ነው። ጠላቶቻችን ለማሸነፍ ማለት ጠላቶቻችን የሚለውን ልተውና ብልጣብልጥ የሆኑ ሰዎችን ማለት በሰዎች መበሳጨት የሚደሰቱ ሰዎችን ስሜታቸውን ረግጠው በማለፍ እነሱን የበላይ ሆነው ማየት የሚያስደስታቸው በጣም ደስ የማይሉ ስነ ባህሪ ያላቸው ሰዎች ለማለት ነው የፈለኩትና የሚያበሳጫችሁን ነገር በእነዚህ ሰዎች ፊት አለመግለጽ። ምክንያቱም ሰዎች ምን እንደሚያበሳጫችሁ ካወቁ ከነሱ ፊት ስትቀድሙ ባዩ ቀን የሚያበሳጫችሁን ነገር ተንኮስ ሲያደርጉና እናንተ ከኋላ ቆማችሁ ስታለቅሱ እነሱ ቀድመው መልሰው ኑ እንጂ ምን ነው ቀራችሁ ከኋላ ይሏችኋል እንዴ። ስለዚህ የሚያበሳጫችሁን ነገር አትግለጡ። አይደለም የሚያበሳጫችሁን ነገር እኔ ስላችኋለሁ የሚያስደስታችሁን ነገር አትግለጹ። ምክንያቱም አንዳንዴ የሚያስደስተንን ነገር ተጠቅመውም ሰዎች ያታልሉናል። ህፃን ሲረብሽን ከረሚላ እንደሚወድ አውቀን አይደል እንዴ ከረሚላ ልግዛልህ ብለን እናቱ ወደ ስራ ስትሄድ ሹልክ ብላ እንድትወጣ በከረሚላ አታለን ወደ ኋላ ምናስቀረው። በአጠቃላይ የሚያበሳጫችሁንም ነገር ሆነ የሚያስደስታችሁንም ቢሆን ባትገልጹ ጥሩ ነው። ከምንም በላይ ግን የሚያበሳጫችሁን ነገር አትግለጹ። 9ኛ በስኬት ነው እነዚህም ብልጣብልጥ ሰዎች የምትበቀሏቸው። በክርክር ለማሸነፍ እውነተኛ መሆናችሁን ለማሳየት በቃ የተለያየ ግብግብ መግጠም የለባችሁም። እንደዚህ አይነት ብልጣብልጥ ክፉና አስመሳይ የሆኑ ሰዎች ሲገጥሟችሁ ምንድነው ማድረግ ያለባችሁ? በስኬታችሁ ተበቀሏቸው። ሌሊትና ቀን ስሩ። ሌሊትና ቀን እግዚአብሔርን ጥሩ። እግዚአብሔር ጋራ የሆነ ሰው ወደፊት እንጂ ወደ ኋላ አይመለስም። መልካሙን ጎዳና ይዞ ግድፍ ሊናከ ላይ ለእግዚአብሔር ወውእቱ ይሴሰየከ። ትካዜህን፣ ሐሳብህን፣ መንገድህን፣ ሁሉን ነገርህን ለእግዚአብሔር አደራ ስጥ፣ እሱም ይደግፍሃል ይላል ቅዱስ ዳዊት። እና ይሄ ምንድነው? ምናልባት አሁን እኔ ይህንን ቃል ግድፍ ሊናከ ላይ ለእግዚአብሔር ወውእቱ ይሴሰየከ ለእግዚአብሔር ሐሳብህን ትካዜህንም ይላል ሐሳብህን መንገድህን ብለን መተንተን እንችላለን። ለእግዚአብሔር ስጠው ነው። ዝም ብሎ ሌሊትና ቀን እንደ አሕዛብ ብትሰራ አትለወጥ። ሰባ ሰናኦር መንኮራኩር ሰርተው ከአርያም ሰማይ ለመድረስ ብዙ ለፍተው ነበረ። በአንዲት ቅጽበት ስላሴ ድምጥማጡን አጠፋላቸው። ምክንያቱም እግዚአብሔርን ሳይይዙ የተጓዙበት መንገድ ወደ ኋላ ሲመለሱ አቤት መርዘሙ፣ አቤት ርቀቱ፣ አወዳደቅ የከፋ ነውና በስኬት ሲባል ስኬት አንድ ወጥ ተሰርቶ የሚጣፍጠው ጨው ሲጨመርበት ነው አይደል እንዴ? ጨው የሌለው ወጥ ሊጥ ነው፣ አይበላም። እግዚአብሔር የሌለበት የስኬት መንገድ በአንዲት መዓልት እንዳልነበር ይሆናል። ስለዚህ በጊዜያዊ ስኬት ሳይሆን በዘለቄታ ባለው ስኬት
የሚያሸማቅቋችሁን ሰዎች አስመሳይ የሆኑና ብልጥ ክፉ የሆኑ ሰዎችን መበቀል ስትፈልጉ ስኬታችሁ ዘለቄታ ያለው መሆን አለበት። ታይቶ የሚጠፋ እንደ ጤዛ መሆን የለበትም። ይህ እንዳይሆን እግዚአብሔርን ያዙ። ውድ ተመልካቾቻችን 10ኛውና የመጨረሻው ሁልጊዜ መረጋጋት ነው። 10ኛውና የመጨረሻው በአስመሳይ ክፉ ሰዎች በተለያየ በቃ በስሜት ጮህ ብሎ በመናገር ምናምን ሊያደናብሩን የሚፈልጉ ሰዎች አሉ። በቃ ተረጋጉ። እነሱ ይጮሁ ከፈለጉ እናንተ ተረጋጉ። እነሱ ከፈለጉ አንዴ ያን ያዘው፣ አንዴ ያን ያዘው፣ አንዴ ያን ጨብጠው፣ አንዴ ወደ ሰሜን፣ አንዴ ወደ ደቡብ፣ አንዴ ወደ ምስራቅ፣ አንዴ ወደ ምዕራብ ይላኳችሁ። እሺ በሉ ዝም ብላችሁ ተረጋግታችሁ። እንዴ ከየትኛው ነው ምድር ሰዓት በሉ። እሺ ተረጋጉ ዝም ብላችሁ። ያ ካልም ፒፕል ኮንትሮል ዘ ሩም። የተረጋጉ ሰዎች ቦታውን፣ አካባቢውን፣ ክፍሉን ይቆጣጠሩታል። ስለዚህ ምንድነው ማድረግ ያለባችሁ ማለት ነው? እናንተ መረጋጋት። እውነተኛ ብልጠት ይሄ መጮህ አይደለም። ምንድነው? ዝምታ፣ ማስተዋል፣ መረጋጋት፣ ነገር ከልኩ አያልፍም ማለት፣ በዝምታ ራስን መቆጣጠር፣ ሰዎችን መመልከት፣ ከአንደበታቸው የሚወጣውን ቃል መስማት፣ ፊዚካላዊ እንቅስቃሴያቸውንና የቃላታቸውን አወራረስ አጠቃቀሙን ማገናዘብ። አንዳንድ ሰዎች ከአንደበታቸው የሚወጣው ቃል በጣም መጥፎ ሆኖ ስሜታቸውን ደግሞ ስንረዳ ፊዚካል እንቅስቃሴያቸው ደግሞ ጥሩ ይሆናል። ያ ማለት በንግግር የተበደሉ ሰዎች ስላሉ ነው፣ የንግግር ችሎታ የሌላቸው። ነገር ግን ንግግር ሲደመር ፊዚካል ላንጉጅ ወይም ደግሞ የቦዲ ላንጉጅ ምንለው ካለ እነዛ ሰዎች በጣም ከባድ ሰዎች ስለሆኑ በጥንቃቄ በማስተዋልና እግዚአብሔርን በመያዝ እናልፋለን ማለት ነው። ስለዚህ 10 ነጥቦች አንዴ ልድገምላችሁ ውድ ተመልካቾቻችን። አስመሳይ ብልጥና ክፉ የሆኑ ሰዎችን 100% ለማሸነፍ ሳይኮሎጂካሊ የሚረዱን 10 ነጥቦች። አንደኛ ብዙ አትናገር የሚል መርህ ነው። ሁለተኛ ስሜትህን አትግለጥ ነው። ሶስተኛ ሞኝ መስለህ ታይ ነው። አራተኛ ብዙ አዳምጥ። አምስተኛ ፈጣን ምላሽ አትስጥ። ስድስተኛ ሁሉንም አትመን። ሰባተኛ ደንበር አስቀምጥ። ስምንተኛ የሚያበሳጭህን ነገር አትግለጽ። ዘጠነኛ በስኬት ተበቀል። 10ኛ ሁልጊዜ ተረጋጋ የሚሉ ናቸው። ውድ ተመልካቾቻችን ይህ ጎዛምን ቲዩብ ነው። የጎዛምን ቲዩብን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ሁኑ። ታዲያ ሰብስክራይብ አድርጋችሁ የደወል ምልክቱን ካልተጫናችሁ በሌላ ጊዜ ደግመን ሌላ ቻናል ሌላ ቪዲዮ ይዘን ስንመጣ አታገኙንም። ደግሞ ቪዲዮ ከተመቻችሁ ላይክ አድርጉ፣ ለሌሎች እንዲደርስ አልጎሪዝሙ እንዲያሰራጭልን ማለት ነው። እወዳችኋለሁ። ባይ